ለመሆኑ አንድ ሰው በኒውዮርክ መንደሮች ተወልዶ የኒውጀርሲው ኤል ካፖን እስከመባል የደረሰ የጥቁር ገበያ ንጉሥ ሊሆን ይችላል ብላችሁ ታስባላችሁ? ለሕዝቡ እርሱ ስኬታማ ነጋዴ ነበር። ለኤፍቢአይ ግን እርሱ የሕዝብ ጠላት ነበር። ስሙ አብነር ዙዊልማን ወይንም ደግሞ በኤፍቢአይ አጠራር ሎንጊ ይባላል። በኤፍቢአይ ምስጢራዊ ካዝናዎች ውስጥ ዘልቀን እንገባለን። አብራችሁን ቆዩ። የኤፍቢአይ መዝገቦች የዙዊልማንን አጀማመር እስከ 1920ዎቹ ድረስ ይከታተሉታል። እርሱ ተራ አጭበርባሪ አልነበረም። በአሜሪካ የክልከላ ወይም ደግሞ የፕሮሂቢሽን ዘመን ሕገወጥ መጠጦችን በማሰራጨት ግዙፍ መንግሥት ገነባ። ኒውዮርክ የእርሱ መጫወቻ ሜዳ ነበረች። የኤፍቢአይ ቢሮ በመዝገቡ ላይ እንዳሰፈረው ዙዊልማን ከክልል አልፎ የሚዘረጋ የጥፋት መረብ የመዘርጋት ልዩ ችሎታ ነበረው። እርሱ መጠጥ አሸጋጋሪ ብቻ አልነበረም፣ እርሱ ጥበበኛ ስትራቴጂስት ነበር። በ1930ዎቹ አጋማሽ ዙዊልማን በኤፍቢአይ ዓይን ውስጥ ገባ። ፋይሎቹ የኒው ጀርሲው የከርሰ ምድር ዓለም ጌታ ይሉታል። ነገር ግን ዙዊልማን በጉልበት ብቻ አያምንም ነበር። ገንዘቡን በልብስ ማጠቢያ ቤቶች፣ በሲኒማ ቤቶች እና በቁማር ማሽኖች ላይ አፈሰሰው። እያንዳንዱ ንግድ የጭካኔ ሥራውን መሸፈኛ ጭምብል ነበር። ስልጣን ማለት ወንጀልን ከሕጋዊነት ጋር ማቀላቀል መሆኑን ጠንቅቆ ያውቅ ነበር። የኤፍቢአይ ወኪሎች እንደ ዝነኛ ሰው የሚኖርን ሰው እያዩ በጥላ ውስጥ ግን ዓለምን የሚያናውጥ ወንጀል ሲፈጽም እያዩ በብስጭት ሲቃጠሉ አስቧቸው። ከፖለቲከኞች ጋር ይቋደሳል፣ ለበጎ አድራጎት ይለግሳል። ለዓለም ራሱን እንደ ጨዋ ነጋዴ ያቀረበ፣ ነገር ግን የካዝናው ፋይሎች እንደሚመሰክሩት እያንዳንዱ እርምጃው የወንጀል ግዛቱን ለመጠበቅ የታቀደ የሂሳብ ስሌት ነበር። መዝገቦች ዙዊልማንን የግድያ ማህበር ከተባለው የጭካኔ ቡድን ጋር ያገናኙታል። እርሱ የሰፈር ወሮበላ አልነበረም፣ የአገር አቀፍ የወንጀል ጥምረት አባል እንጂ። የማስፈራራት ወንጀል፣ የጉቦ ሰንሰለት፣ የፍርድ ቤት ምስክሮችን ማባበል፣ ኤፍቢአይ ሁሉንም መስግቦታል። አንድ የሚገርም ፋይል ዙዊልማን በሆሊውድ ኮከብ ጂን ሃርሎው ላይ የነበረውን አባዜ ይተርካል። ይህ የሚያሳየን የጥላው ዓለም ነገሥታት እንደ ስልጣኑ ሁሉ ዝናንና ውበትን እንደሚራቡ ነው። እንደ ወንጀለኛ ሳይሆን እንደ ባለጸጋ፣ ባለ ግርማና ተጽዕኖ ፈጣሪ ሰው መታየት ይፈልግ ነበር። ነገር ግን ከዚህ አንጸባራቂ ሕይወት ጀርባ ኤፍቢአይ መረጃ ለማግኘት ይታገላል። መረጃ ሰጪዎች ፈርተው ይጠፋሉ። የስልክ ጠለፋዎች ግልጽ ፍንጭ አይሰጡም። ዙዊልማን እንደ አሳ ይንሸራተታል። ሁሌም አንድ እርምጃ ቀድሞ ይገኛል። ፋይሎቹ ጥንቁቅ፣ ተንኮለኛና ለመበሳት የማይቻል ሲሉ ይገልጹታል። ከ1935 እስከ 1960 ባለው ጊዜ ውስጥ ኤፍቢአይ በዙዊልማን ላይ ከ500 ገጾች በላይ አከማቸ። ከፍተኛ የወሮበላ ሽፋን የሚል ስያሜ ሰጡት። ፋይሎቹ እርሱን በቁጥጥር ስር ለማዋል የተደረጉ ስፍር ቁጥር የሌላቸው ሙከራዎችን ያሳያሉ። የግብር ማጭበርበር፣ የባለስልጣናት ሙስና፣ የፍትህ መጓደል። ሆኖም ግን ዙዊልማን በእያንዳንዱ ጊዜ ያመልጥ ነበር። ጠበቆቹ ስለታም፣ ተጽዕኖውም ጥልቅ ነበር። የቢሮው ብስጭት በፋይሉ ገጾች ላይ በግልጽ ይነበባል። ማን እንደሆነ ያውቃሉ፣ ምን እንደሰራ ያውቃሉ። ነገር ግን ፍርድ ቤት ፊት ማረጋገጥ የማይቻል ሆነ። ምስክሮች ይሰወራሉ፣ ማስረጃዎች ይተናሉ፣ ዳኞች ይፈራሉ። የዙዊልማን እጅ በየቦታው ደርሷል። ወኪሎቹ ተከታተሉት፣ ስልኩን ጠለፉ፣ ሰላዮችን ላኩ፣ ግዛቱን ለመበታተን ጥረዋል። ነገር ግን ወንጀልን ከሕጋዊ ንግድ ጋር የማዋሃድ ጥበቡ የማይነካ አደረገው። የካቲት 27 1959 አብነር ዙዊልማን በገዛ ቤቱ ምድር ቤት ተንጠልጥሎ ተገኘ። የመንግስት መግለጫ ራሱን አጠፋ አለ። ነገር ግን የኤፍቢአይ ፋይሎች የሹክሹክታ ድምጾችን ደብቀዋል። የተስፋ መቁረጥ ውጤት ነበር ወይስ የተገዳዳሪዎች ግፊት? ቢሮ መዝገቡን ዘጋ። ነገር ግን ጥርጣሬ አሁንም አለ። የእርሱ ሞት የአንድ ዘመን ማብቂያ ነበር። የኒውዮርክ የከርሰ ምድር ዓለም ንጉሱን አጣ። ኤፍቢአይ ደግሞ እጅግ አስቸጋሪውን ባላጋራ አጣ። በሞቱም ቢሆን ዙዊልማን እንደ ምስጢር ቀረ። የራሱ ግዛት ሰለባ ነበር ወይስ የጠላቶቹ? የኤፍቢአይ ካዝና ለዚህ መልስ የለውም። ጥያቄዎቹን ብቻ ጥሎልን አልፏል። አብነር ዙዊልማን ሎንጊ
ነጋዴ፣ የስልጣን ደላላ፣ የኤፍቢአይ መዝገቦች እርሱን በሁለት ዓለማት መካከል የኖረ ሰው አድርገው ይስሉታል፣ በሕጋዊነትና በወንጀል መካከል። ታሪኩ የሚያስተምረን ስልጣን ብዙ ጊዜ በግልጽ ቦታ እንደሚደበቅ ነው። እናም በጣም የሚፈሩት ሰዎች እንኳ በአንድ ቅጽበት ሊጠፉ እንደሚችሉ። ካዝናው ተዘግቶ ሊሆን ይችላል፣ ነገር ግን የዚልማን ታሪክ አሁንም በአሜሪካ ታሪክ ጥላዎች ውስጥ ይንሸራተታል። መነሳቱ፣ ስልጣኑ እና ምስጢራዊ ውድቀቱ ሁሉም በቢሮው መዝገቦች ውስጥ ታትሞ ይኖራሉ። ሰላም ይቆያል።